ቱንም ያህል ብትንቀሳቀሱ ወደ ላይ ብትዘሉ ወደ ታች ለመግባት ብትሞክሩ ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ ብትንቀሳቀሱ ከሰማይና ምድር ግዛት ከሰማይና ምድር ቀበሌ ወጣችሁ ወደ ሌላ ቦታ መሄድ እንደማትችሉት ሁላ كذلك لا تستطيعون الخروج من علم الله يتم بتدبقوا يتم አደባባይ ላይ ብትወጡ ጨለማን ብርሃን ላይ ብትሆኑም ከአላህ ወቀት ልታመልጡ አትችሉም ልክ ሰማይና ምድር እጅግ ሰፊ ከመሆናቸው የተነሳ የኛን እንቅስቃሴ ሙሉ በሙሉ ኮንትሮል እንደሚያደርጉት ከነሱ ግዛት እንደማንወጣ ሁላ የጌታችን ዕውቀትም ከሁላችን ጋር ያካበበ ነው የትም ብንደበቅ የትም ይፋ ብንወጣ ጨለማም ሆነ ብርሃን ላይ ብንሆን ከአላህ ዕውቀት መውጣት አትችሉም እሱ ዕውቀቱ ያልደረሰበት ቦታ ልትሆኑ አትችሉም ከዛም ቀጠለና وكما لا تحملكم السماء والارض على الذنوب ታዲያ እንደፈለጋችሁ ስትንቀሳቀሱ በመትንቀሳቀሱት በመትሰሩት ወንጀል ላይ ሰማይና ምድር እናንተን ከበዋችኋል ማለት ያን ስራ እንድትሰሩ አስገድዷችኋል ገፋፍቷችኋል ማለት እንዳልሆነ ሁላ አለ وكذلك لا يحملكم علم الله عليها يا الله ዕውቀት ምትሰሩትን ስራ ሁሉ ቀድሞ አውቆታል በዕውቀቱ አካቦታል ማለት ወንጀሉን እንድትሰሩ ገፋፍቶ ወስዷችኋል ማለት አይደለም ማለት